5 ዓመት በላይ በኩላሊት ህመም የተሰቃየው ነው እና እባካችሁ ችላ አትበሉኝ። እኔ ወጣት ነኝ፣ ሰርቼ መብላት እፈልጋለሁ። እንደማንኛውም ሰው ወጥቼ መግባት እፈልጋለሁ። ሮጬ አልጠገብኩም። እባካችሁ ልለምናችሁ። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ግን አንድ ነገር ላስቸግራችሁ ነው የመጣሁት። ፕሊስ እባካችሁ ይህንን ቪዲዮ ለሁሉም ሰው እንዲደርስ ሼር አድርጉ። እንደምታውቁት ወንድማችን ታከለ ደጀኔ ከዚህ በፊት በኩላሊት በሽታ ለረጅም ሰዓት ሲሰቃይ ነበረ። ሚዲያ ላይ ከወጣ በጣም ረጅም ሰዓት ነው፣ ሁላችንም አይተን ነው የምናልፈው። አሁን እውነት ይህንን ልጅ ለመርዳት አቅም አቅቶን ነው። ለዚህ ልጅ የሚሆን እውነት አቅም የለንም። እስኪ ሁላችሁም በዚህ ልጅ ለመባረክ እንሞክር በእናታችሁ። ስሜ ታከለ ደጀኔ ይባላል። ገና የ26 ዓመት ወጣት ሲሆን በደረሰብኝ ከፍተኛ የኩላሊት ህመምና የልብ ህመም እየተሰቃየው እገኛለሁ። የልቡ ህመም ግን የኩላሊት ፕሮሰስ ከጀመርኩ በኋላ ነው የተገኘብኝ። እናም እናቴ ኩላሊት ለመለገስ ቃል ገብታለች። ፕሮሰሱን ጀምረናል። ፕሮሰሱን ከጀመርን በኋላ የልብ ኬዝ አለብህ እና የልቡ ኬዝ መሰራት አለበት ተብያለሁ። እሱንም ለማሰራት ከአቅሜ በላይ ተጠይቄያለሁ እና ደጋግ ኢትዮጵያውያን ውሃ መጠጣት እየፈለግኩ ነው፣ ሽንት መሽናት እየፈለግኩ ነው። እባካችሁ እርዱኝ ኢትዮጵያውያን እና የአቅማችሁን እንድተባበሩ ዘንድ ከ5 ዓመት በላይ በኩላሊት ህመም የተሰቃየው ነው እና እባካችሁ ችላ አትበሉኝ። እኔ ወጣት ነኝ፣ ሰርቼ መብላት እፈልጋለሁ። እንደማንኛውም ሰው ወጥቼ መግባት እፈልጋለሁ። ሮጬ አልጠገብኩም። እባካችሁ ልለምናችሁ። ሁላችሁም እንግዲህ ያለውን ሰምታችኋል። በፈጣሪ ስም ይማጸናቸዋለን ሁላችንም። እስቲ ይህንን ለመርዳት እውነት አቅም አጥተን አይደለም። መልካም ጊዜ ይሆንላችሁ። ይህንን ቪዲዮ ደግሞ ሁሉም ሰው ጋር እንዲደርስ ሼር አድርጉልን። ሁላችሁም ተባበሩን። አመሰግናለሁ።